Welcome to Ethio Academy. ከባለፈው የቀጠለ የሐዋሳ ዩኒቨርሲቲ ፓርት 2 ፋይናል ኤግዛም ይዤላችሁ ነው የመጣሁት። ዛሬ ደግሞ ጥያቄውን በስነ ስርዓት እናነባለን፣ ኤክስፕሌን የሚያስፈልገውን እናስረዳለን፣ እንሰራለን ማለት ነው። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ። ፖዘቲቭም ሆነ ኔጌቲቭ እነዚህ ጥያቄም ካላችሁ ምን ይሰራ፣ የትኛው ዩኒቨርሲቲ ይሰራ የሚለውንም በቀጣይ ማስቀመጥ ትችላላችሁ ማለት ነው። የትኛው ኮርስ ይሰራ የሚለውን ማስቀመጥም ትችላላችሁ፣ ሀሳብ አስተያየታችሁ ማለት ነው። ወደ ጥያቄው ስንገባ አሁን ላይ ፓርቱ ላይ ማቺንግ ፓርት ነው የምንጀምረው። ማቺንግ ፓርት በኤ ኮለመን 16ኛ ጥያቄ ፕሮዲውሲንግ ዲፈረንት ሪስፖንስስ ቱ ኦር ሞር ሲሚላር ስቲሙላይ ይላል ማለት ነው። በኤ በኩል በ16ኛ ጥያቄ ማለት ነው። በቢ በኩል ምንድነው ሼፒንግ ኤ ላይ ማለት ነው ስቲሙላይስ ጀነራላይዜሽን ይላል። ሲ ላይ ኤክስቲንግሽን ይላል። ዲ ላይ ደግሞ እንደዚሁ ስቲሙላይስ ዲስክሪሚኔሽን ይላል። ኢ ስፖንታኒየስ ሪኮቨሪ እንደዚሁ ደግሞ ኤፍ አኩዚሽን ይላል ማለት ነው። 16ኛው ጥያቄ ምንድነው ሀሳቡን ስናየው ፕሮዲውሲንግ ዲፈረንት ሪስፖንስስ ቱ ኦር ሞር ሲሚላር ስቲሙላይ ማለት ለሁለት እና ከዛ በላይ ለሆነ ስቲሙላይ ተመሳሳይ ስቲሙላይ ምን ማምረት ነው። ፕሮዲውሲንግ ዲፈረንት ሪስፖንስ የተለያየ ሪስፖንስ መፍጠር ማለት ነው። ተመሳሳይ ነው ስቲሙላዩ ግን የተለያየ ምላሽን መስጠት ማለት ነው። ይሄ ምን ያገናኘዋል ምንድነው የሚባለው ነው ስቲሙላይስ ዲስክሪሚኔሽን የሚለውን ይይዛል ማለት ነው። ይህ ማለት ምንድነው ዲ ላይ የሆነው ማለት ነው። የ16ኛው ዲ ይሆናል ማለት ነው። እሺ 17ኛ ጥያቄ ላይ ስንገባ ምንድነው ዘ ሪአፒራንስ ኦፍ ኮንዲሽናል ሪስፖንስ አፍተር ሬስት ኦፍ ፔሪድ ኦፍ ታይም ይላል ማለት ነው። ኮንዲሽናል ሪስፖንስ እንደምታውቁት ኦልሬዲ ለርንድ ማለት ነው። ለርንድ የምንማረው ማለት ነው። ከመጀመሪያ የተማርነው ማለት በትምህርት የምናገኘው ሪስፖንስ ይሄ ለርንድ ሪስፖንስ ማለትም ኮንዲሽናል ሪስፖንስ ይባላል ማለት ነው። ሪአፒራንስ እንደገና መፈጠር እንደገና መታወስ ምንድነው ነው የሚለው። ኤ ላይ እንደ ቅድሙ ያየነው ሼፒንግ ይላል። ቢ ስቲሙላይስ ጀነራላይዜሽን፣ ሲ ደግሞ ምንድነው ኤክስቲንግሽን፣ ዲ ሰርተነዋል። ኢ ላይ ስፖንታኒየስ ሪኮቨሪ ኤንድ ኤፍ ደግሞ አኩዌሽን ይላል ማለት ነው። እዚህ ላይ ስንመለከት ምንድነው የሚሆነው ስንል 17ኛው ላይ ሪአፒራንስ ነው የሚለው። አንዳንድ ጊዜ የማታውቁት ጥያቄ ከመጣ እንትኑ ላይ ማወቅ ይሄ ቃላቶችን ማስተንተን ለራሱ አንድ አስፈላጊ ነገር ነው። ሪአፒራንስ ነው የሚለው። ሪአፒራንስ ማለት እዙ ላይ ምርጫው ላይ ስንመለከት ምንድነው ስፖንታኒየስ ሪከቨሪ ማለት ነው። ሪከቨሪ የሚለው ስፖንታኒየስ ሪከቨሪ የሚለው ሪአፒራንስ የሚለው ጋር ይመጣል ማለት ነው። ስለዚህ ዘ አንሰር ዊል ቢ ኢ ይሆናል ማለት ነው። ኢ መልሱ ነው ማለት 17ኛ። ኦኬ 18ኛ ጥያቄ ፕሮዲውሲንግ ዘ ሰም ሪስፖንስ ቱ ሲሚላር በት ኖት አይዴንቲካል ስቲሙላይ ይላል ማለት ነው። ፕሮዲውሲንግ ዘ ሰም ሪስፖንስ ሰም ምላሽ መስጠት አንድ አይነት ምላሽ መስጠት ማለት ነው። ለሁለት አንድ አይነት የሆኑ ሲሚላር የሆኑ እንትኖች ሲሚላር የሆኑ ስቲሙሎች ለነሱ ለሲሚላር ለሆኑ ስቲሙሎዎች አንድ አይነት ምላሽ መስጠት ግን አይዴንቲካል አይደሉም። አንድ አይነት ፍጹም አንድ አይነት አይደሉም ግን ሲሚላር የተመሳሰሉ ናቸው። የተመሳሰሉ በመሆናቸው ተመሳሳይ የሆነ ሪስፖንስ መስጠት ማለት ነው። የተመሳሰለ ምላሽ መስጠት ነው የሚለው። ምርጫ ላይ ስንት ላይ በቢ ኮለመን ስንወስድ ቢ ኤ ሼፒንግ ይላል። ቢ ስቲሙላይስ ጀነራላይዜሽን፣ ሲ ኤክስቲንግሽን፣ ዲ ሰርተናል እንደዚሁ ስቲሙላይስ ዲስክሪሚኔሽን፣ ኢ ሪስፖንስ ስፖንታኒየስ ሪከቨሪ ሰርተነዋል። ኤፍ ደግሞ አኩዚሽን ይላል ማለት ነው። መልሱ ላይ ስንመለከት ተመሳሳይ የሆነ ሪስፖንስ መስጠት ነው። ለተመሳሳይ ስቲሙላይ ግን አይዴንቲካል ግን አይደሉም። ይሄ ማለት ምንድነው ስቲሙላይ ጀነራላይዜሽን ይሆናል ማለት ነው። ስቲሙላይ ጀነራላይዜሽን ለምንድነው እንደዚህ ያልኩት? ጀነራሊ አድርጎ ይወስዳል። ተመሳሳይ ናቸው ብሎ ስላሰበ ጀነራሊ አድርጎ ይወስዳል። ለምሳሌ የሆነ ጓደኛዬ እየመጣ እኔ መሐመድ የሚባል ጓደኛ ካለኝ ወይም ኪሩቤል የሚባል ጓደኛ ካለኝ የሆነ ሰው ሲመጣ ያንን ሰው መሐመድ የሚባለውን ሰውዬ ምን ብዬ እጠራዋለሁ? ኪሩቤል ብዬ እጠራዋለሁ ማለት ነው። አየህ ተመሳሳይ ሪስፖንስ እሰጣለሁ ማለት ነው። ግን ተመሳሳይነት ግን አይደሉም ግን የሆነ ስሙ ይመሳሰልብኛል ማለት ነው። እና ለእንደዚህ ነው የ18ኛው ይሆናል ማለት ነው። ዲ አይደል አይ ሚን ስቲሙላይስ ጀነራላይዜሽን አይደለ ቢ ይሆናል ማለት ነው። ኦኬ የመጨረሻው የአዛምዱ ፓርት ምንድነው? 19ኛው ጥያቄ ማለት ነው። ዘ ዲሚኒሽንግ ኦፍ ለርንድ ሪስፖንስ ዌን ኮንዲሽን ስቲሙላይ ኢዝ ኖት ፎሎድ ባይ አንኮንዲሽን ስቲሙላይ ነው የሚለው።
ኮንዲሽን ስቲሙላይ የተለመደው ኮንዲሽን የሆነ ስቲሙላይ የተለመደ ስቲሙላይ ወይም ለርንድ የሆነ ስቲሙላይ ባልተለመደ ስቲሙላይ አይከተልም ነው ኖት ፎሎድ ባይ አንኮንዲሽን ስቲሙላይ ነው የሚለው ወይም ዲሚኒሽንግ ኦፍ ለርንድ ሪስፖንስ ወይም ኮንዲሽን ስቲሙላይ ባለበት ጊዜ ዲሚኒሽንግ የሚያደርገው ለርንድ ሪስፖንስ ዲሚኒሽ የሚያደርገው ግን በአንኮንዲሽን ስቲሙላይ የማይከተለው የሚለው ምንድን ነው ስንል የቀረውን ስንመለከት ኤክስቲንግሽን ነው። ይሄ ማለት ኤክስቲንግሽን አይከታተልም ማለት ነው። ይለዋወጣል። ኤክስቲንግሽን ይከፋፍለዋል ማለት ነው። ስለዚህ ምን ይሆናል ማለት ነው? የ19ኛው ሲ ይሆናል ማለት ነው። ወደ ምንግባ ወደ ቹዝ ፓርት እንገባለን ማለት ነው። እሺ ወደ ቹዝ ፓርት ገብተናል ማለት ነው። 20ኛ ጥያቄ ኢን ፓቭሎስ ኤክስፐሪመንት ዘ ስቲሙለስ ቢፎር ኮንዲሽኒንግ ዛት ካንኖት ኢሊሲት ዘ ሪስፖንስ ኢዝ ስቲሙላይ ዳሽ ስቲሙላይ ይባላል ማለት ነው። ካንኖት ኢሊሲት የማይደረገው ስቲሙላይ ኢን ፓቭሎቭ ኤክስፐሪመንት ላይ ፓቭሎቭ የተባለ ሰውዬ የሰራው ኤክስፐሪመንት አለ በኮንዲሽኒንግ እንትን ላይ ማለት ነው። ኮንዲሽኒንግ ላይ ሪስፖንስ ላይ የሰራው ኤክስፐሪመንት አለ። በዛ የተመሰረተ ኢሊሲት የማይሆነው ሪስፖንስ የትኛው ነው የሚለው ኢሊሲት የማይሆነው ስቲሙላይ የትኛው ነው የሚለው ኒውትራል ስቲሙላይ ነው። ኒውትራል ስቲሙላይ ምንም አይነት ኢፌክት አይፈጠርበትም ማለት ነው። ስለዚህ መልሱ ዲ ላይ ያለው ይሆናል ማለት ነው። ኦኬ 21ኛ ላይ ስናይ ምንድነው which one of the following is not a psychological motive ነው የሚለው ሳይኮሎጂካል መነሳሳት ሞቲቭ ያልሆነ የትኛው ነው የሚለው ኒድ ፎር ሳይኮሎጂካል ሞቲቭ ኒድ ፎር ነው የሚለው ሳይኮሎጂካል ሞቲቭ የማያስፈልገው የትኛው ነው የሚለው ምንድነው አቺቭመንት መነሳሳት አፌክሽን ቢሎንግነስ እንደዚሁ ቢሎንግነስ ማለት ቢሎንግ የመሆን ስሜት ማለት ነው። እንደዚሁ አፌክሽን መነሳት ምናምን እነሱ ዲ ላይ ኦክሲጅን ይላል። ሳይኮሎጂካሊ ማለት ነው የሆነ ሰው ሳይኮሎጂካሊ ሞቲቭ ለምሳሌ የሆነ ሰው ጎበዝ ስትለው በጣም የሚበረታታ ምናምን ማለት ነው። ሳይኮሎጂካሊ ሞቲቭ ይፈልጋል። የሆነ ሰው ደግሞ የሆነ ነገር ስትናገረው ደግሞ ክስም ይላል በቃ ማለት ሞራሉ ይሞታል። በዛ አማካኝነት እንደዛ አይነት ነገር የማያስፈልገው ነው ጀስት ኦክሲጅን ነው በቃ ኦክሲጅን ይሄ ምንድነው ሳይኮሎጂካል ሳይሆን ይሄ ባዮሎጂካል ወይም ፊዚካል ኒድ ነው ማለት ነው። ሌላዎቹ ሳይኮሎጂካል ያስፈልጋቸዋል ማለት ነው። ስለዚህ መልሱ ዲ ይሆናል ማለት ነው 21ኛው 22ኛው ላይ ምንድነው ኢን ዘ ክላሲካል ኮንዲሽኒንግ ቲዮሪ ዘ ሪስፖንስ ዱሪንግ ኮንዲሽኒንግ ኢዝ ብላንክ ሪስፖንስ ይላል። ምንድነው በክላሲካል ኮንዲሽኒንግ ጊዜ በቲዮሪው ላይ ማለት ነው ዘ ሪስፖንስ ዱሪንግ ኮንዲሽኒንግ ኢዝ በኮንዲሽኒንግ ጊዜ ሪስፖንሱ ምን ይባላል ነው የሚለው አንኮንዲሽኒንግ ሪስፖንስ ኤ ላይ አንኮንዲሽኒንግ ሪስፖንስ ይላል ኤ ላይ ቢ ላይ እንደዚሁ ኮንዲሽንድ ሪስፖንስ ሲ ላይ ለርንድ ሪስፖንስ ዲ ላይ አኩዌርድ ሪስፖንስ ይላል። ምንድነው የሚሆነው መጀመሪያ ምን ስንመለከት ዘ ጎል ኦፍ ኮንዲሽኒንግ ሪስፖንስ ምንድነው ነው ማየት ያለብን ጎል ኦፍ ኮንዲሽኒንግ ሪስፖንስ ምንድነው ስንል ኮንዲሽን ነው ኮንዲሽኒንግ ሪስፖንስ ነው ማለት የሚወስደው ስለዚህ ቢ ይሆናል ማለት ነው መልሱ። 23ኛው ላይ ስንመለከት ምንድነው ፍላይት ኤንድ ፓንጋሲቲ ኢን አፕሮችስ ኦር ቲዮሪስ ኦፍ ሞቲቬሽን ማለት ነው አር ኤግዛምፕልስ ኦፍ ቢሃቪየርስ ቤስድ ኤክስፕሌንድ ኢን ተርምስ ኦፍ ነው የሚለው በምንኛው ኢንተርም ኤክስፕሌን ይደረጋሉ ይላል ማለት ነው። ድራይቭስ ፍላይት ምናምን ይሄ ድራይቭ የምንፈልገው ነገር ላይ ይመጣል እንደ አይሆንም እሱም ኢንሴንቲቭ ይላል ኢንስቲንክትስ እንደዚሁ ቶትስ ማለት ነው። ስለዚህ ሲ ይሆናል ማለት ነው። ኦኬ ወደ 24ኛ ጥያቄ ስንመለከት ዘ ፕሪንሲፕል ኦፍ ለርኒንግ ዊች ዲስክራይብስ ስቱደንትስ ካን ለርን ሞር ፍሮም ኤ ሪል ቲንግ ዛን ፍሮም ኤ ሰብስቲቲዩት ኢዝ ነው የሚለው እዚህ ጋር ስንመለከት ምንድነው የኤክስፐሪመንትን ቫልዩ ነው የሚናገረው የኤክስፐሪመንትን በትምህርታችን ላይ ኤክስፐሪመንት መስራት እንደዚሁ ደግሞ በተግባር መማሩ በጣም አስፈላጊነቱ ነው የሚናገረው። አሁን እዚህ ጋር ኤ ላይ ኢንቴንሲቲ ይላል ኢሚዲየሲ ቢ ላይ ማለት ነው ኮንሲስተንሲ ሲ ላይ ዲ ላይ ደግሞ ፍሪደም ይላል። በምንድነው የሚሆነው ኢንቴንሲቲ ነው የሚሆነው መልሱን እና ማለት ነው። መልሱ ኤ ላይ ኢንቴንሲቲ ነው። ለምንድነው ሪል ላይፍ ላይ ያሉ ኤክስፔሪያንሶች የምንሰራቸው ኤክስፔሪያንሶች ኢንቴንስ የመሆን እና እንደዚህ ደግሞ ቫይቭድ የመሆን አቅም አላቸው። ምን ማለት ነው ይሄ ሌዲንግ ስትሮንግ የሆነ ለርኒንግ ይፈጥራሉ ማለት ጠንካራ የሆነ የመማር ብቃት ይኖራቸዋል ማለት ነው። ለምሳሌ ልንገራችሁ ኤክስፔሪያንስ ላይ ስንል
ድሮ ላይ የምንሰራቸው ነገራቶች እንደዚህ በህፃኑ መምህራኖቻችን ኬጂ ላይ ምናምን የሚያሰሩን ኤክስፔሪያንሶች እስካሁን ድረስ በትምህርታችን ላይ ትውስታ ፈጥረውብን ይሄዳሉ። ይሄ ማለት የኤክስፔሪያንስ ጥቅም እንደዚህ የመማር የሪል ላይፍ ጥቅም በትምህርት ውስጥ የሪል ላይፍ ያለው ሚና ትልቅ እንደሆነ የሚያሳይ ነው ማለት ነው። እና ምን ልላችሁ ፈልጌ ነው በዚሁ በመሃል ትምህርታችሁን ስትማሩ ሪል ላይፍ ጋር ያገናኛችሁ እንዴት ትውስታችሁ ለትውስታ እንትናችሁ ብቃት እንዲመጣ በሪል ላይፍ ጋር ያገናኛችሁ ብታነቡ ብዬ ነው የምመክረው ማለት ነው። ወደ 25ኛው ጥያቄ እንገባለን። 25ኛው ጥያቄ ዘ ሰከንድ ስቴፕ ኢን ሶሻል ለርኒንግ ቲዮሪ ኢዝ ይላል። ስቴፖችን ማስታወስ ነው። እዚህ ላይ ሶሻል ለርኒንግ ቲዮሪ ላይ አቴንሽን አንደኛ ላይ ነው። ሁለተኛ ሪቴንሽን ነው። ሶስተኛ ሪፕሮዳክሽን ነው። አራተኛ እና የመጨረሻው ሞቲቬሽን ነው ማለት ነው። ስለዚህ የሁለተኛው ስቴፕ ነው የተጠየቅን ያለነው። የሶስተኛው ስቴፕ ሪቴንሽን ይሆናል ማለት ነው። ሁሉንም ማወቋቸው ሶስተኛው፣ አራተኛው፣ አምስተኛው ሊባል ስለሚችል የአሁኑ ግን ሁለተኛው ሪቴንሽን ነው። ደግመዋለሁ ድጋሜ ላይ ስቴፖቹን አቴንሽን፣ ሪቴንሽን ሁለተኛ፣ ሶስተኛ ሪፕሮዳክሽን፣ አራተኛ ምንድነው ሞቲቬሽን ይሆናል ማለት ነው። እሺ 26ኛው ጥያቄ ዘ ሳይኮሎጂካል ሪስፖንስ ቱ ናቹራል ስቲሙላይስ ኮድ ኢዝ ይልና ብላንክ ይልና ሪስፖንስ ይላል ማለት ነው። ምንድነው? ኤ ላይ ስንመለከት ኤ ኮንዲሽንድ፣ ቢ ለርንድ፣ ሲ አኳየርድ ማለት ነው። አይ ሚን እንደዚሁ ዲ ላይ ደግሞ አንኮንዲሽንድ ይላል ማለት ነው። ናቹራል ሪስፖንሶች ነው የሚያሳየው። ናቹራል ሪስፖንሶች ደግሞ ምንድን ናቸው? አንኮንዲሽንድ ናቸው ማለት ነው። መልሱ የ26ኛው ምን ይሆናል ማለት ነው? ዲ ይሆናል ማለት ነው። እሺ 27ኛው ጥያቄ which theory of human motivation proposes that humans seek homeostasis and avoid state of imbalance ማለት ነው። ኢምባላንስነትን አቮይድ የሚያደርገው ሆሞስታሲስን የሚቆጣጠረው የሂውማን ሞቲቬሽን ሪስፖንስ የትኛው ነው የሚለው ኤ ኮግኒቲቭ፣ ቢ ድራይቭ ሪዳክሽን፣ ሲ እንደዚሁ ኢንሴንቲቭ፣ ዲ ኢንስቲንክት ይላል ማለት ነው። ምንድነው? ኢምባላንስነትን ሂውማን ሆሞስታሲስን እና አቮይድ ስቴት ኦፍ ኢምባላንስነትን አቮይድ የሚያደርገው ማንኛው ነው? ድራይቭ ሪዳክሽን ነው። ድራይቭ ሪዳክሽን ሞቲቬሽን ነው ማለት ነው። ቢ ነው የሚሆነው ማለት ነው። 28ኛው ጥያቄ አንላይክ ፖዘቲቭ ሬንፎርስመንት ኔጌቲቭ ሬንፎርስመንት ብላንክ ይላል ማለት ነው። ኤ ላይ ዊክነስ ቢሃቪየር ባይ ፕሬዘንቲንግ አንፕሌዛንት ሲቹዌሽንስ ይላል። ቢ ስትሬንግዝን ቢሃቪየር ባይ ፕሬዘንቲንግ አንፕሌዛንት ሲቹዌሽንስ። ዲ አይ ሚን ሲ ስትሬንግዝን ቢሃቪየር ባይ ሪሙቪንግ አቨርሲቭ ኢቨንትስ። ዲ ዊክነስ ቢሃቪየር ባይ ሪሙቪንግ አቨርሲቭ ኢቨንትስ ይላል ማለት ነው። በነገራችን ላይ ሬንፎርስመንት የምንለው ነገር ኦልዌይስ ምንድነው ማለት ነው? ስትሬንግዝን ቢሃቪየር ነው ያለው። ኔጌቲቭነቱ ምንድነው? የሆነ ነገር ቴክን አዋይ ሲደረግ የሆነ ነገር ሲገፋ ምናምን እሱ ኔጌቲቭነት አለው። እና ምንድነው ኔጌቲቭ ሬንፎርስመንት ከፖዘቲቭ ሬንፎርስመንት የሚለየው ምንድነው? ስትሬንግዝ ነው። ሁለቱም ስትሬንግዝ ናቸው። ምናምን ሁለቱም ማለት ስትሬንግዝ ነው ማለት ነው። ኔጌቲቭ ሬንፎርስመንት ባይ ሪሙቪንግ አድቨርሲቭ ኢቨንትስ የሆነ ነገር ሁለቱም ስትሬንግዝ ይሆኑና ግን አንደኛው ምንድነው ሪሙቭ ያደርጋል። የሆነ አድቨርስ ኢቨንትን የሆነ ኢቨንትን ሪሙቭ ያደርጋል። አሁን ኔጌቲቭ ማለት ምንድነው? መጀመሪያ እንደነገርኳችሁ የሆነ ነገር ቴክን አዌይ ነው። ቴክን አዌይ ነው የሆነ ነገር ሲወሰድ ወይም የሆነ ነገር ቢንግ ቴክን አዌይ ሲወገድ ነው አይደለ? ስለዚህ ኔጌቲቭነቱ የሚያመለክተው ቴክን አዌይ የሚለው ጋር ነው የያዙት ማለት ነው። ይሄንኛው ከሆነ ሁለቱም ስትሬንግዝ ይሆኑና ግን ይሄንኛው ቴክን አዌይ የሚለው ኦፖዚት ይሆናል ማለት ነው። ስለዚህ መልሱ ሲ ይሆናል። የዛሬ ያስኩላችሁ የሐዋሳ ዩኒቨርሲቲ ፋይናል ኤግዛም ፓርት ቱ ኩዌሽኖች እነዚህን ይመስሉ ነበረ። ሀሳብ አስተያየታችሁን አስቀምጡልኝ። ላይክ አድርጉ፣ ቪዲዮን ከወደዳችሁት ሰብስክራይብ አድርጉ፣ ቀጣይኛው ቪዲዮ እንድሰራ። ለዛሬ ይሄ ይበቃል። የትኛው ሳብጀክት ልስራ የትኛው ይሆናል የሚለውን ነገር ቻናሉን ገብታችሁ እያያችሁ የትኛው ሳብጀክት ላይ አሪፍ ነው የሚለውን እየገመገማችሁ እንዲሰራ ጠይቁ ማለት ነው። እሰራለሁኝ። ሀሳብ አስተያየታችሁን አስቀምጡልኝ። ሰብስክራይብ አድርጉኝ፣ አበረታቱኝ። መልካም ጊዜ፣ መልካም ፈተና